ወፍኖቶሙ ለኃጥአን ትጠፍእ፣ የኃጢአተኞች መንገድ ትጠፋለች። ኃጢአተኞች መንገዳቸው ትጠፋለች። ኃጥ ማለት ያጣ ማለት፣ ኃጢአት ማለት ማጣት ማለት። ማንን ነው ያጣ ሰው? ኃጢአት በጣም ክፉ ነው። እግዚአብሔርን ያሳጣል፣ መንግሥተ ሰማያትን ያሳጣል፣ ጉልበት ያሳጣል፣ አይምሮን ያሳጣል፣ ራስን ያሳጣል፣ ወዳጅም ያሳጣል። ጽድቅ ባይድን ሁሉ ዘመድ ያደርጋል። ጽድቅ ኃጢአት ደግሞ የቤቱን ቤተሰብ ሁሉ ጠርጎ ባይድ ያደርገዋል። ባማረብን እግዚአብሔር ጋር በታረቅንለት ዛፉ ሁሉ ወዳጃችን ይሆናል። እግዚአብሔር ጋር በተጣላን ቀን ደግሞ ወዳጃችን ሁሉ ጠላት ይሆናል። በማናውቀው መንገድ ማለት ነው። ሰው ወዳጅ ማብዛት ከፈለገ ከእግዚአብሔር ጋር ይታረቅ። ሰው ይላል አይደል? አንዳንድ ሰው ሄዶ ጠንቋይ ይላል የሰው መውደዱን የቀና መንገዱን ይሰጠኝ ዘንድ እንደዚህ የግርማ ሞገስ የመስተፋቅር ይድገሙልኝ። የፍቅር ባለቤት እግዚአብሔር ነው። እግዚአብሔር ጋር ስታረቅ እንኳን ሰው አውሬ ይወዳል። ፍጥረት ሁሉ እኛን ማገልገል ይጀምራል። ፍጥረታት በሙሉ ለሰው ያገለግላል። አላያቸውም? ገሪማ ያደረጉትን ፍጥረት ሁሉ ነው ያከበራቸው። ዛፉ አክብሯቸዋል፣ ድንጋዩ አክብሯቸዋል፣ ወይናት አክብራቸዋለች፣ ስንዴው አክብሯቸዋል። ከግራር ዛፍ ላይ አውጥተው በሬዎችን አውጥተው ከዛፉ ላይ ወቅተው ስንዴ ሰብስበዋል። መሬት አክብራቸዋለች። ማለዳ ዘርተው ለ11 ሰዓት መስዋዕት ስንዴ አድርሳላቸዋለች። ወይን ተክለው ዕለቱን ለሸታት አድርሰዋል። ፍጥረት ሁሉ አከበራቸው። ለምን? እግዚአብሔርን ስላከበሩት ማለት። ክርስቲያን ማለዳ ብድግ ብለው ፋሲካ ነው ተብሎ ካህን ማልዶ አይበላምና ቅዳሴ ይኖራል ብሎ እሳቸው ተሰብስበው በያዙበት ዝክር ሲቀበሉ ዝክሩን የበሉ መስለው የተመገቡ ዘው በዚህ ይዘው ነበረ። ይዘው ሲኖሩ ቅዳሴ የታጎለበት ቦታ ይደርሳሉ። ቅዳሴ ሲቀደስ በአንድ ሰው ጎደለ። እሳቸው ገብተው ቀደሱ። ገብተው ሲወጡ በአባ ጰንጠሌዎን በአበምኔቱ አባታችን በልቶ ቀደሰልዎት ብለው ከሰሷቸው። እስቲና እንዲህ አድርገሃል ሲሉ እስቲ እናንተ ፈቀቅ በሉና ልጠይቀው አባ ገሪማን፣ አባ ይስሐቅ ነው የሚባሉት ትክክለ የመጀመሪያ ስማቸው። እስቲ እንጠይቃቸው ሲባል እንዲያማ ከሆኑ ድንጋዩም እንጨቱም አብሮ ይሽሽ እንጂ ምን ሰዎቹ ብቻ አሉ። እንዲያ ብለው ሲናገሩ ድንጋዮችም እንጨቶችም አባ ገሪማ ግሩመ ገረምከን፣ ግሩም አባት ናንተ በእውነት አስደነቅከን ብለው እንጨቶቹና ድንጋዮች ለአባ ገሪማ ምስክር ቆሙ። ጓደኞቻቸው በአንድ ላይ ሲነቅፋቸው ዛፎች ለአባ ገሪማ መሰከሩላቸው። ሰው ቢታጣ እግዚአብሔር ላለው ሰው ፍጥረታት ምስክር ይሆናሉ። ልክ የዲማ ጊዮርጊሱ አቡነ ተክለ አልፋ ባረፉ ጊዜ መቋሚያቸው ሂዳ አባታችሁ አርፎላችኋልና ኑ ቅበሩ ብላ እንደተናገረችው ከባዶ በዓት ዘግተው ከሚጸልዩበት ሲያርፉ የገዛ መቋሚያቸው አፍ አውጥታ አምጥታ መስክራለች። እግዚአብሔር ላለው ሰው ፍጥረት ሁሉ ምስክሩ ነው። የሰው ምስክር አያስፈልገው። ዛፉ፣ ደመናው፣ ተራራው ሁሉ ይመሰክራል። ጽፈት ፀሐይ የምታከብራቸው አባቶቻችን ነበሩ። እግዚአብሔር አላቸው። እግዚአብሔር ሲኖራቸው የእግዚአብሔር ፍጥረት ሁሉ የነሱ ነው። አባ ይስሐቅ አቡነ ገሪማ እየጻፉ በነበሩበት ሰዓት ጽፈታቸውን ሳይጨርሱ ፀሐይ ስትገባባቸው ፀሐይን ጽፈቴን ሳልጨርስ እንዳትገቢ ብለው ገዝተው አቁመዋል። ፀሐይም ጽሑፉ እስከሚያልቅ ድረስ ቆማ አከብራቸዋለች። ሰው ፍጥረት ሁሉ የሚያከብረው እሱ እግዚአብሔርን ሲያከብር ነው። እግዚአብሔርን ያከበረ ሰው ፍጥረት ሁሉ ያከብረዋል። እና የመጀመሪያ የምናጣው ማን ነው? እግዚአብሔር ነው። እግዚአብሔር ማጣት ከልቡናችን፣ ከኖሯችን፣ ከቤታችን፣ ከአንደበታችን፣ ካኗኗራችን እግዚአብሔር ይታጣል። እግዚአብሔር ሲታጣ ሁሉ እናጣለን። ራሳችንም እናጣዋለን። ጉልበታችንም ይከዳናል። ሁሉ ነገር ገንዘብም ይሄዳል። ገንዘብ ተመያኒ ነው ይላሉ አባቶቻችን። ከአንዱ ኪስ የዋለው ገንዘብ ነገ ከሌላ ኪስ ሲሆን የገሌ ነኝ አትውሰዱኝ አይልም ይላሉ። ሸንጋይ ነው ገንዘብ። ሁሉ ይከዳናል። መሬት ትከዳናል። ፍጥረት ሁሉ ይከዳል። እግዚአብሔር ላለው ሰው ግን ፍጥረት ሁሉ አለው። እግዚአብሔር ንዘን ዘመድ ሁሉ እንድናገኝ እግዚአብሔር ይርዳ። የኃጢአተኞች ጎዳናቸው ሁሉ ምን ትላለች አሉ? ትጠፋለች። የጻድቃን ጎዳና ክርስቶስ ከሆነ የኃጥአን ጎዳና ማን ነው ሲባሉ አባቶች የኃጥአን ጎዳና ዲያብሎስ ነው። ዲያብሎስ ነው። ዲያብሎስ ይዞ ጠፊ
ዲያብሎስ ኃጢአት ሆነው እንደ እሳት ናቸው። እሳት አጥፍቶ ይጠፋል ይባላል። አጥፍቶ ይጠፋል ማለት ምንድን ነው? ያቀረብነትን ገለባ ለብልቦ ይበላና መጨረሻ ላይ የሚበላው ሲያጣ ራሱ ይጠፋል። ገለባውን አጥፍቶ መጨረሻ ላይ እሱ ይጠፋል። ኃጢአትና ዲያብሎስ አጥፍተው ማጥፋት ነው። ከተቆፈረ ገደል ጉድጓድ፣ ከተፈተለ ገመድ፣ ከነደሰ እሳት አድርሳ ኃጢአት ሳትያ ሰውየውን ታስዛለች። ኃጢአት ስለዚህ ትጠፋለች ያለ ለዚህ ነው። ኃጢአት ትጣፍጥህና በመከራው ጊዜ አትገኝም፣ አብረህ አትቆምም። ምን ማለት ነው? ኃጢአቱን ስንሰራው የነበረው የአይምሮ ጣዕም ለኃጢአቱ ፍዳ በምንቀበልበት ጊዜ አይኖርምና የኃጢአተኞች መንገዳቸው ትጠፋለች ማለት ስሜታቸው፣ አይምሯቸው ያን ጊዜ የለም፣ ጀግንነታቸው የለም። ለዚህ ነው ተመልከቱ፣ አሚሃ ያረምሙ ነባቢያን ይነድዩ ብዑላን ይላል አትናቴዎስ በቅዳሴ። ያን ጊዜ ተናጋሪዎች ጸጥ ይላሉ እንደ ዲዳ፣ ባለጸጎች ካልበለፉበት አንዳች ነገር በእጃቸው ተንጠልጥሎ አይገኙም። ስለዚህ ምንድን ነው ኃጢአት ሲያሰራ የነበረው ወኔም ጀግንነትም እውቀትም አይምሮ ያን ጊዜ ጥሎ ይሸሻል። ሰው ብቻውን እርቃቱን ያላጃቢ ኃጢአቱን ይሸፍንበት ከነበረው አስመሳይነት ተላቆ እርቃነ ነፍሱን፣ እርቃነ ሥጋውን፣ እርቃነ አይምሮውን ይዞ በማይምረ ሕዋት በእግዚአብሔር ፊት እንደተሰጣ ስጦ ተገልጦ ይቆማል። ያን ጊዜ ማንም ይሸፍንለት ዘንድ አይቻለውም። ዛሬ ልብሱ ይሸፍንለታል፣ ሰዎች ይሸፍኑለታል፣ ቃሉ ይሸፍንለታል፣ ንግግሩ ይሸፍንለታል፣ ገንዘቡ ይሸፍንለታል። ነገር ግን ምንም ይሸፍንለት ዘንድ አይቻለውም። ዓመት አገብ ምድር ማይጸንታ ዋመይታ አድህን እሞለታ። እናት ለልጇ በማትሆንበት ቀን ምድር እንኳን የሸሸገችውን አጽም አውጥታ በምትመልስበት ቀን ምንተ እሙሃበ ሰብ ቤዛ ለነፍሱ፣ ሰው ለነፍሱ ምን ቤዛ በሰጠ ነበረ። ይዛለት ጠበቃ ይቆመለት ዘንድ ጽድቅን አድኖ በሰራት ነበር ብሎ እንደተናገረ ማለት ነው። እና ኃጢአተኞች ጎዳናቸው፣ ክፋታቸው ይጠፋል። ትልቅ አንድ የቤተክርስቲያን አባት ይላል የእግዚአብሔርን ቸርነት ተመልከቱ ይልና የኃጢአተኞች መንገድ ትጠፋለች አለ እንጂ ኃጢአተኞች ይጠፋሉ አላለም ይላል። አያችሁ፣ የኃጢአተኞች መንገድ ትጠፋለች፣ ወፍኖቶሙ ለኃጥአን ትጠፍን ያለ እንጂ ኃጥአንሰ ይጠፍኡ አላለም። ምክንያቱም በዚህም እግዚአብሔር የንስሐ ብር ሲሰጥ ነው። ክፋት ጠፍቶ ክፎች መዳን ምን ያህል እልፍ ጠርቶ ያደፈ ሰው እንደሚቀጥለው ሁሉ እሾህ ተነቅሎ በሽተኛው ድኖ እንደሚቀጥለው ሁሉ ኃጢአት እልፍ ነው። ህልውና ባህር የለውም። የገዛ ቅውም አካል ስለሌለው ኃጢአት ጠርቶ ሰው ይቀጥላል፣ መንገድ ግን ይጠፋል። ኃጢአት በምን እንደሚጠፋው? በንስሐ ይጠፋል፣ በክህነት ይጠፋል፣ መጨረሻ ላይ በመቅሰፍት ይጠፋል። ይህን የሚጠፋው እንግዲህ ዛሬ ኃጢአታቸው በንስሐ ከጠፋላቸው፣ በንስሐ ያልጠፋው በምልጃ ይጠፋል። እግዚአብሔር ቸርነት ተመልከቱ፣ ኃጢአታችን እንዴት እንዳጠፋል። ኃጢአትን የሚያጠፉ ሶስት ነገሮች አሉ። አንደኛው ክህነት ነው፣ ሁለተኛው ንስሐ ነው፣ ሶስተኛው ምልጃ ነው። እነዚህ ሶስቱ ምን ያደርጋሉ? ኃጢአትን ከኃጢአተኛ ለይተው አንጥረው እድፍን ከሰውነት እንደሚለዩ አጥርተው ይለያሉ። ለምሳሌ የቅዱስ ዳዊት ኃጢአት በምን ተመልሶለታል? በክህነት ተመልሶለታል። ኃጢአቱ ጠርቶለታል። በአማላጅ ጠርቶለታል። በነቢዩ በናታን አማካኝነት ማለት ነው። ንስሐ ከዳዊት ይላል አንስታሴዎስ የተባለ ሊቅ በጻፈው በመጽሐፈ ሐዊ ላይ አንስታሴዎስ ሰብሳቢው ነው። በመጽሐፈ ሐዊ ላይ ቅዱስ ባስልዮስ ዘቂሳርያ እንደተናገረው መጽሐፈ ሐዊ 51ኛው አንቀጽ ላይ ሲናገር ንስሐ ከዳዊት፣ ንስሐ መቀበል ከናታን፣ ምሕረት መስጠት ከእግዚአብሔር ይላል። ዳዊት ንስሐውን ተናገረ፣ ናታን ንስሐውን ወደ እግዚአብሔር አቀረበ፣ እግዚአብሔር ምሕረትን ሰጠ። ንስሐ በመግባት መካከል ላይ ካህን በማቆም እግዚአብሔርን ተስፋ በማድረግ የሰው ልጆች ኃጢአታቸው ይቅር ተበሉላቸው። ተመልከቱ፣ ኃጢአታቸው ፈጽሞ ጠርቶ እንደ ባዘቶ ነጩ ነው። ፍጹም የክርስቶስ ብልትና ሕዋስ አካል ለመሆን ይበቃሉ ማለት ነው። ይህ ትልቅ ዕድል ነው። እግዚአብሔር የከፈተልን የንስሐ በር ያፈለቀልን የሕይወት ውሃ አንዱ ምንድን ነው? ንስሐ ነው። በንስሐ ግን ላልተጠቀመ ሰው መጨረሻ ላይ በጥፋት ይጠፋል።
ዛሬ የተደረገውን አንድ ታሪክ ተናግሬ ትምህርቱን ልጨርስላችሁ። አንድ ሰው ነበረና በገዳም ይኖራል። በገዳም እየኖረ በዛሬው ዕለት የተደረገ ታሪክ ነው። በገዳም እየኖረ ለክህነት የሚገባ ሕይወት ሳይኖረው ከጳጳሱ ሄዶ ክህነት እንዲሰጡት ይለምናል። አንተ ለክህነት አትበቃም ተመለስ አሉት። አይ ቅዳሴ ነው እችላለሁ፣ ምንባብም እችላለሁ፣ ማን ያየኛል? በገዳሙ ተከብሬ ነው የምኖር። እኔ እኮ ቅስና ተቀብያለሁ ቄስ ነኝ ብሎ ሳይሾም መጣ። በድፍረት የሌለውን ቅስና ይዞ በቤተ መቅደስ እየቀደሰ ኖረ። ሊቆርቡ በሚመጡ ምዕመናን ላይ መርዝ እየጨመረ ያቆርባቸው ነበር። እንዲህ የሚያደርግ ከእናቱ ጋር ኃጢአትን የሰራ እናቱ ስትጸንስ ደግሞ በመድኃኒት ጽንሱን ያስወረደ ከኃጢአት ይህ ቀረህ የማይባል ክፉ ሰው ነበር። ግን ይሄ ክፉ ሰው በገዳሙ የሚታየው እንደ ቅዱስ አበምኔት ነበር። እንደ ቅዱስ አበምኔት ሲጾም ማን ይስተካከለዋል? ውሎን የሚበላ ከመነኮሳቱ በላይ ከጸሎቱም ቀድሞ ይገኛል። ተሐራሚ ነው፣ ሕግ አክባሪ ነው። ውስጡ ግን ተኩላ ነው፣ የለውም። ባዶውን የቀፎ ነው። ልፋት ከንቱ የሚባለው ይሄ ነው። ውስጥ እግዚአብሔር ጋር ተጣልቶ ውጭ እግዚአብሔር ጋር አይታረቅ አይሆንም። የውጭ አልባሳት ተሟልተውልን ሁሉ ነገር ቢደረደርልን ካህን ወይም ደግሞ መነኩሴ ወይም ክርስቲያን ሊያስመስሉን ይችላሉ እንጂ ካህን ወይም መነኩሴ ወይም ክርስቲያን ሊያደርጉን ግን አይችሉም። እግዚአብሔር በውስጠኛው መሰላል ላይ የሚቆም ንጉሥ ስለሆነ ይህ ሰውዬ ሲያስመስል ኖረ። የገዳሙ መነኮሳት በሙሉ ቅዱስ 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 ሲሉት ኖሩ። የብቸኝነት ክርስቲያን ሊኖረን ይገባል። እግዚአብሔር ገልጦ በሚያይ ጊዜ ምን ሆናለሁ ነው ማለት ነው። የማህበር ክርስትና ግን የትም አያደርሰንም። የማህበር ክርስትና ማለት ለሰው ብሎ ክርስቲያን ሆኖ መዋል ማደር ነው። ይህ ሰውዬ እድሜው አረጀ፣ ደከመ። በገዳሙ ቅዱስ አባታችን ተብሎ ጫማው የሚሳምለት ሰው ሲያረጅ ምን ሆነ? አባ ለትጹን የሚባል አባት ነበር፣ በጣም ተጋዳይ በቅድስና የሚኖር። ቅዱስ ሚካኤል መጥቶ ወደዚያ ገዳም ሂድ አለ። ወደዚያ ገዳም ሲሄድ አበምኔቱ ታሞ እየተጣጣረ አገኙ። የገዳሙ መነኮሳት መምህራችን አባታችን አንተ ከሞትክ ማን አባት ይሆንናል? እረኛ እንደሌላቸው በጎች መሆናችን ነው እያሉ ያለቅሳሉ። እንዳንተ ያለ ቅዱስ ባይታዊ የት ይገኛል እያሉ። አባ ለትጹን ደግሞ አጋንንት ከበውት ያይ ነበር። እኛ መልአክ እንደሚከባቸው የምናስባቸው ሰዎች እንደ እግዚአብሔር አጋንንት የሚከባቸው ሊሆኑ ይችላሉ። እኛ ይሄ የሲኦል ሰው ነው ያልነው ደግሞ የገነት ሊሆን ይችላል። የሰው ዓይን ልኩን አይቶ አያውቅ። በቅድስና የጠራ ዓይን ግን ሁሉን ያያል። አባቴ አጋንንት እንደ ዝንብ ከበው ያለው ምን ሆነሃል አለ። መነኮሳቱን ወደዚያ ገለል አድርግልኛል። የገዳሙ መነኮሳት ገለል ሲሉ እኔ ያላደረግኩት ኃጢአት የለም፣ በገዳሙ ግን ቅዱስ ተብዬ ነው የምኖረዋል። አሁንም የሚሄድበት ጊዜ ደርሷል አለ። መልአከ ሞት ወጣ፣ ነፍሱ ከሥጋው ተለየች፣ ሲኦል ወረደ። አባ ለትጹን ይህንን ሰው ማርልኝ አለ። ጌታዬ ይህን ሰው ማርልኝ፣ እንዴት አድርጌ እምረዋለሁ? ጽንስ ያስወረደ፣ ከእናቱ ጋር የማይገባ ሥራ የሠራ፣ ቅስና ሳይኖረው ቄስ ነኝ ያለ፣ ቄስ ነኝ ከማለት ባለፈ በሌለው ቅስና ቀድሶ የሚያቆርብ፣ በሚቆርቡት ሰው ላይ መርዝ የሚጨምር እንዲህ ያለ አስመሳይ ክህነት የመንግሥተ ሰማያት መክፈቻ ቁልፍ ነውና ቁልፉን የሰበረውን ሰው በምን እምረዋለሁ? ይህንን አልምርም። አባ ለትጹን 5 ጊዜ እስከሚሞት ድረስ ለፋ። አልቦ ፍቅር ዘያብድ እምዝ ፍቅር ከመ ብእሲ ዘይሜጡ ነፍሶ ቤዛ ነፍሰ ቢጹ። ሰውነቱን ራሱን ለባልንጀራው አሳልፎ ከሚሰጥ ሰው በላይ ከዚህ የሚበልጥ ፍቅር የለም። መጣወተ ርዕስ የሚባለው ማለት ከዚህ የሚበልጥ ፍቅር የለም የሚለውን እያሰበ 5 ጊዜ እስከሚሞት ድረስ ለባልንጀራው ዋጋ ከፈለ። አባ ለትጹን እንዲህ ያለ ትዕግስት ለሁላችን ያድለን። ሰውን እንኳን 5 ጊዜ ለሞት 5 ጊዜ ቢሰድበን እንኳን አንታገሰው። ለሁላችንም እግዚአብሔር ሰፊ ልብ ይስጠን።
5 ጊዜ ሞተ። ቅዱስ ሚካኤል መጥቶ እግዚአብሔር አትድከም አትድከም አልምረውም ብሏል። ማይምረው ከሆነማ ብሎ አባ ለትጹን ወንድሜን ማረልኝ ብሎ ባህር ውስጥ ዘሎ ገባና ሞተ። ባህር ውስጥ ሲጸልይ ጌታችን መድኃኒታችን ኢየሱስ ክርስቶስ መጣና በምን ልማረው ትለኛለህ? በንስሐ እንዳልምረው ንስሐ አልገባም። በክህነት እንዳልምረው ክህነትን የሰደበ ክህነትን የተቃወመ በምን ልማረዋል? እንደምትምር አድርገህ ማረው። እኔ ማረልኝ በል ለአንተ ሲል ሰውየው እንዳይጸድቅም እንዳይኮነንም አድርጌ ላጥፋው አለ። ሲኦል ገብቶ ከሚቃጠል አጥፋዋል። ጀዋላ ያችን ነፍስ ዛሬ ሽት ሲያረጋት ወደ አፈርነት ተመለሰች፣ ጠፋች ማለት አለመፈጠር ይሻላል አይደል? እንኳንም ጠፋ። ሲኦል ገብቶ ከሚቀቀል እንኳን ጠፋ። እግዚአብሔር ግን ስለ ወዳጆች የሚያደርገው ቸርነት በጣም ብዙ ነው። አበው ይነሰ መልዕልተ ሕግ እሙንቱ የሚባሉ ለዚህ ነው። መንፈስ ቅዱስን የሰደበ ኃጢአቱ አይሰረይለትም ተብሎ ተጽፏል። መንፈስ ቅዱስን የሰደበ ማለት መንፈስ ቅዱስን እዚህ አግኝቶ አይሰድበው፣ በመንፈስ ቅዱስ የተሰጠውን ክህነት ያቃለለ ማለት ነው። ግን መንፈስ ቅዱስን የሰደበውን ሰው ሳይቀር ክርስቶስ ግን ስለ ቸርነቱ ማረው። ስለ ቸርነቱ፣ ስለ ወዳጆቹ ድካም የፍቅር አምላክ ስለሆነ ይቅርታን አደረገለት። የሰውም ጠፋ። የኃጢአተኞች መንገድ እንዲህ ትጠፋለች። ያ ሽንገላ፣ ያ ማስመሰል፣ ያ የውሸት ቆብ፣ ያ የውሸት ቀሚስ፣ ያ አቧቦ፣ ያ ሁሉ ክብር፣ ያ ሁሉ ጾም፣ ያ ሁሉ ጸሎት፣ ያ ሁሉ ልፋት መና ቀረ። ሕይወትን መና የሚያደርገው ምንድን ነው? አንደኛው ከክህነት መውጣት፣ ሁለተኛው ማስመሰል፣ ሦስተኛው ፍቅር ማጣት ነው። ሐዋርያው ቅዱስ ጳውሎስ እንደተናገረ ሰው ተራራ የሚያፈልስ እምነት ቢኖረው ወመኒ ተናገርኩ ሪያል ተመልከቱ ወመኒ አይመርኩ ነገረ ሁሉ ሰብ ወነገረ ሁሉ መላእክት ወተፋቅሮ አልብሬ ከንቶ ሆንኩ። በመላእክት ልሳን ብናገር የሰውን ቋንቋ ሁሉ ባውቅ ፍቅር የሌለኝ እንደሆነ ከንቱ ነኝ። ወመኒ ብየ እስከ ሃይማኖት እስከ አፈልስ አድባረ ተራራ የሚያፈልስ ሃይማኖት ቢኖረኝ ተፋቅሮ ከሌለኝ ከንቱ ነኝ። ወመኒ ወሀብኩ ኩሎ ነዋይየ ወመጣውኩ ኩሎ ሥጋዬ ለውየተ እሳት ገንዘቤን ለነዳያን ሥጋዬን ለእሳት ብሰጠው እንኳን ፍቅር ከጎደለኝ ምንም ዋልወ ዘረባይኩ የተጠቀምኩት ምንም የለም። ኮንኩ ተመልከቱ ከመብርት ዘይነቁ ወከመከበሮ ዘይዘበት ሲደክም አድሮ ከማይሌቱ እንደማይጠቀመው ጸናጽል ከልፋቱ እንደማይጠቀመው ከበሮ ሆንኩኛል። እንደ ከበሮ ያለ ለፋተኛል እንዴ? መርጌታ ሁሉ እየተጠቃቃ ሲደልቀው ያድራል። በመንግሥተ ሰማያት እንኳን በውስጧ በጎረቤቷም አይደርስባት። እዚሁ ተገልብጦ ይቀራል ከበሮ ማለት። ስንት ዓመት ሲመታ ነው ጸናጽል ሲጸነጸልባት ሲመረግድባት ሲጸፋባት አድራ መከራዋን አይታ ነገ ገብርኤል ልታከብር ነው፣ ቆይታ እመቤታችን ልታከብር ነው። ስታከብር ኑሮ አትከብር። እንደ ከበሮና እንደ ጸናጽል ሆንኩ ማለት ለፍቶ መና ሆንኩ ማለት። ለፍቶ መና የሚባለው ምንድነው አልኳችሁ? ፍቅር የሌለው ሰው። እንግዲህ ደግሞ ምንድነው ለፍቶ መና የሚባለው? ክህነትን የማያከብር ሰው። ለፍቶ መና ምንድነው? አስመሳይ የሆነ ሰው። አስመሳይ ሰው በሚያየው ነገር ላይ እየተጠነቀቀ እግዚአብሔር በሚያየው ነገር ላይ ግን ከቁራ የጠቆረ ከክርፋት የከረፋ በላይ ግን በሰው ዘንድ መዓዛው የደመቀለት። ተመልከቱ። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እንግዲህ እግዚአብሔር መንገዳቸው ከሚጠፋ ሰዎች አያደርገን።